የከበረ ድንጋይ ማለት ምን ማለት ነው? የከበረ ድንጋይ ማለት በተፈጥሮ የሚገኝ የማዕድን ክሪስታል ሲሆን ተቆርጦና ተወልውሎ ወይም ፖሊሽ ተደርጎ ለጌጣጌጥ ወይም ለሌሎች ማስዋቢያዎች ለመስራት የሚያገለግል ነው። የከበሩ ድንጋዮች ዋጋ የሚሰጣቸው በአብዛኛው በሚከተሉት ባህሪያት ነው። በውበታቸው፣ በብርቅርቅነታቸው እንዲሁም በጥንካሬያቸው። ውበት ይህ ቀለማቸው ንጽህናቸውን እና አንጸባራቂነታቸውን ያካትታል። ብርቅርቅነት በቀላሉ የማይገኙ መሆናቸውን ዋጋቸውንም ይጨምራል። ጥንካሬያቸው በቀላሉ እንዳይፋቁና እንዳይሰበሩ ያላቸውን ጥንካሬ ለረጅም ጊዜ አገልግሎት እንዲሰጡ ያደርጋቸዋል። ለምሳሌ አልማዝ፣ ኤመራልድ፣ ሩቢና ሰምፔር የታወቁ የከበሩ ድንጋዮች ናቸው። የከበሩ ድንጋዮች ምን አይነት ጥቅም ይሰጣሉ? አንደኛ፣ ለጌጣጌጥነት። ይህ የከበረ ድንጋይ ዋነኛና በጣም የተለመደ ጥቅም አለው። በአንገት ሐብል፣ በጆሮ ጌጥ፣ በቀለበት፣ በእጅ አምባርና በሌሎች ጌጣጌጦች ውስጥ በመግባት ውበትን እና ድምቀትን ይሰጣሉ። እንደ አልማዝ፣ ኤመራልድ፣ ሩቢና ሰምፔር ያሉ ድንጋዮች በውበታቸውና በጥንካሬያቸው ከፍተኛ ዋጋ አላቸው። ሁለተኛው፣ ለኢንቨስትመንትና የሀብት ማከማቻ። አንዳንድ የከበሩ ድንጋዮች በተለይም ብርቅርቅዬና ከፍተኛ ጥራት ያላቸው ዋጋቸው በጊዜ ሂደት ሊጨምር ስለሚችል እንደ ኢንቨስትመንት አማራጭ ያገለግላሉ። እንዲሁም በቀላሉ ተንቀሳቃሽና ከፍተኛ ዋጋ ያላቸው በመሆናቸው እንደ ሀብት ማከማቻ መንገድ ሊያገለግሉ ይችላሉ። ሶስተኛ፣ የኢንዱስትሪና የቴክኖሎጂ አጠቃቀም። አልማዝ በዓለማችን ላይ ካሉ በተፈጥሮ ቁሶች ሁሉ ጠንካራ በመሆኑ ለመቁረጫ፣ ለመፍጫ መሳሪያዎች ያገለግላል። በከፍተኛ ሙቀት ወይም መቋቋም ችሎታው በኤሌክትሮኒክስ እና በሌሎች ቴክኖሎጂዎች ውስጥ ጥቅም ላይ ይውላል። ሩቢ በሌዘር ቴክኖሎጂ ውስጥ ጥቅም ላይ ይውላል። ኳርትዝ በእጅ ሰዓትና በኤሌክትሮኒክስ መሳሪያዎች ውስጥ ትክክለኛ ሰዓትን ለመጠበቅ የሚረዳ ባህሪ ስላለው በስፋት ጥቅም ላይ ይውላል። ሰምፔር በጠንካራነቱና በመቧጨሩ መቋቋም ችሎታው ምክንያት ለሰዓት መስተዋቶች፣ ለሳይንሳዊ መሳሪያ መነጽሮችና ለአንዳንድ የኤሌክትሮኒክስ ክፍሎች መከላከያነት ያገለግላል። አራተኛ፣ ባህላዊና መንፈሳዊ እምነቶች። በብዙ ክህሎት ውስጥ የከበሩ ድንጋዮች ልዩ ኃይል እንዳላቸው ይታመናል። ለአንዳንዶቹ የመልካም ዕድል፣ የጤና ወይም የጥበቃ ምልክት ናቸው። የተለያዩ ድንጋዮች ከተለያዩ ዞዲያክ ምልክቶች ወይም መንፈሳዊ ባህሪያት ጋር ይያያዛሉ። ይህ በአብዛኛው ሳይንሳዊ መሰረት የለውም። በአጠቃላይ የከበሩ ድንጋዮች ከውበትና ጌጣጌጥነት ባሻገር በተለያዩ የኢንዱስትሪና የቴክኖሎጂ የኢንቨስትመንት ዘርፎች ውስጥ ጠቃሚ ሚና ይጫወታሉ። ሰላም።